ተዋሕዶ ቤተክርስቲያን ምዕመናን በነጭ ባህላዊ ልብስ አጊጠው የሚታዩበት ይህ ፎቶ ማለት ነው አሁን ላይ ዓለም ላይ መነጋገሪያም ሆኗል። ለኢትዮጵያውያን አስደናቂ የተባለ ዘገባም ዘግቧል። ኢትዮጵያ ከሐዋርያ ዘመን ጀምሮ እምነቷን ጠብቃ የቆየች ጥንታዊ ሀገር መሆኗና የዓለም ስልጣኔ በሌላ አቅጣጫ ቢጓዝም ኢትዮጵያውያን ግን በእምነታቸው ጽኑ መሆናቸውን ገልጸዋል። እንዲሁም ደግሞ በምዕራቡ ዓለም ሃይማኖታዊ እሴቶች እየተዳከሙ በመጡበት በዚህ ዘመን ይቺ አፍሪካዊ ሀገር እውነተኛ ታማኝነትና እንዲሁም ደግሞ መንፈሳዊነት ምን እንደሚመስል ለዓለም ትልቅ ትምህርት እየሰጠች እንደሚገኝም ገልጸዋል። ኢትዮጵያ በተለይ ኦርቶዶክሶች ስመ ገናናነት አላችሁ። እሱን ገናናነታችሁን አውጥታችሁ ለዓለም እኔ ትናንትና ገረመኝ የወደ ሰርች አድርጌ ሳይ ኢትዮጵያ ኦርቶዶክስ ተዋሕዶ ከዓለም ሁለተኛ ናት። በጣም የገረመኝ ትናንትና በጣም በቃ እንዴ ሰርች አድርጌ ሳይ በጣም ገረመኝና ከዓለም ሁለተኛ ማለት ትልቅ ነገር ነው። አስባችሁታል? በስርዓትም ይሁን በሃይማኖትም ይሁን በብዛትም ይሁን ኢትዮጵያ ኦርቶዶክስ በዓለም ደረጃ ሁለተኛ ናት። አንደኛ አባቶቻችሁ ታላላቅ ጥበብ አላቸው። ሰዋሰውን ቋንቋን ያው እኛ የምንጠቀምበት ፊደል ኦርቶዶክስ አባቶች ናቸው እንትን ያሉት። ይሄ ትልቅ ጥበብ ነው። ገብቷችኋል? የኢትዮጵያ ካላንደር አቆጣጠር ኦርቶዶክሶች ናቸው። ኦርቶዶክስ አባቶች ናቸው። ጥበበኛ ናቸው። ከዓለም ለየት የሚያደርግ ታሪክ አላት ኢትዮጵያ በካላንደር ደረጃ። ካላንደር ማን ነው ካላችሁ ኦርቶዶክሶች ናቸው። ገብቷችኋል? አሁን እኛ የምንጠቀምበት ይሄ አማርኛ እንደፈለግን የምንጽፍበት ሰዋሰው ቋንቋ የኦርቶዶክስ አባቶች የቀረጹት እንትን ያሉት ነገር ነው። ይሄንን ቀረጹ ይሄን አረጉ